እኛ ፊልሙ ለመስራት ብዙ ጊዜ ፈጅብናልና እናንተም ላይክ በማድረግ አበረታቱን። ታሪኩ የሚጀምረው በጣም ረጭ ባለ እና ሰላማዊ በሚመስል ቦታ ነው። ዋናው ገጸ ባህሪ ኤም መኪናዋ ወደ ጓደኛዋ ቤት እየመጣች ነው። ነገር ግን መንገድ ላይ ያለች አንድ በጣም እንግዳ ነገር ይፈጠራል። ከምትነጋገረው ሰው ጋር በስልክ እያወራች ያለ ስልኳ በድንገት ይቋረጣል። የሚገርመው ግን ስልኳ ዝም ብሎ መጥፋት ብቻ ሳይሆን በእጇ ላይ ያለ መስታወቱ በራሱ ጊዜ ሲፈረካከስ ነው። ይህ ትዕይንት ፊልሙ ወደፊት ሊያመጣው ምስቅልቅልና ግራ መጋባት መጀመሪያ ፍንጭ ነው። ኤም ወደ ቤቱ ስትደርስ 8 ጓደኛሞች ለራት ተሰባስበው ድባቡ መጀመሪያ ላይ ሰላማዊ ይመስላል። ወይን ይጠጣሉ፣ ይስቃሉ፣ ስለ ህይወታቸው ያወሩ። ነገር ግን ከውስጥ የሆነ የማይታይ ጭንቀት አለ። ዛሬ ማታ ሚለር የተባለው ኮሜት በምድር አቅራቢያ የሚያልፍበት ልዩ ምሽት ነው። ኤም ስለ ኮሜቱ ያነበበችው ታሪክ ለጓደኞቿ ማውራት ትጀምራለች። በ1923 ተመሳሳይ ኮሜት ሲያልፍ በፊንላንድ የሆነ ታሪክ ትተረካለች። ሰዎች ግራ ተጋብተው እንደነበርና አንዲት ሴት ፖሊስ ጠርታ ይህ ሰውዬ ባሌ አይደለም፣ ትላንት የገደልኩት ባሌን ይመስላል እንጂ እሱ አይደለም ማለቷ ትናገራለች። ጓደኞቿ ታሪኩን እንደ ተረት ቆጥረው ይስቁበታል። ይህ መቼም እዚህ አይከሰትም በሚል መንፈስ ጨዋታው ይቀጥላሉ። ነገር ግን ወሬያቸው ሳይጠናቀቅ በቤቱ ውስጥ ያሉ ስልኮች በሙሉ ኔትወርክ ማጣት ይጀምራል። በድንገትም ያልጠበቀው ይከሰታል። በቤቱ ውስጥ ያለው መብራት በሙሉ ድርግም ብሎ ይጠፋል። መብራቱ በጠፋበት ቅጽበት ቤቱ ውስጥ ድንጋጤ ይነግሳል። ጓደኛሞቹ ወደ ውጭ ወጥተው ሲመለከቱ ሰፈሩ በሙሉ ጭልምልም ብሏል። ብቸኛው ብርሃን የሚታየው ከ2 ብሎክ ራቅ ብሎ ካለ አንድ ቤት ብቻ ነው። ሂው እና አሚር ሁኔታው ለማጣራትና ስልክ ለመጠቀም ወደዛ ቤት ለመሄድ ይወስናሉ። እነሱ በሌሉበት ወቅት የቀሩት ጓደኛሞች በቤት ውስጥ ያለውን ግራ መጋባት ለመረዳት ይሞክራሉ። ከጥቂት ደቂቃዎች በኋላ ሂው እና አሚር ይመለሳሉ። ነገር ግን ሲመለሱ አንድ ቀድመው አይደለም። ፊታቸው ላይ ከፍተኛ ድንጋጤ ይታያል። ሂዊ ግንባሩ ላይ ትንሽ ጭረት አለ። ከእሱ ጋር ደግሞ አንድ ትንሽ የብረት ሳጥን ይዘው መጥተዋል። ሳጥኑ ጠረጴዛው ላይ አስቀምጠው ሁሉም ተሰብስበው ሳጥኑ ሲከፈት የሚያዩት ነገር አእምሯቸው ያናውጠዋል። በሳጥኑ ውስጥ 8 የፒንግ ፖንግ ኳሶችና የአንዳንዶቹ ፎቶግራፍ አሉ። የሚገርመው ግን ፎቶዎቹ የተነሱት በዚህ ምሽት በዚህ ቤት ውስጥ ነው። ከፎቶዎቹ ጀርባ ደግሞ በተለያየ ቀለሞች የተጻፉ ቁጥሮች አሉ። ይህ እንዴት ሊሆን ይችላል? እኛ ሳናውቅ ማን ፎቶ አነሳን? ይህ ሳጥን ማን አዘጋጀው? የሚል ጥያቄዎች ቤቱን ይሞሉታል። ሁኔታው ይበልጥ የሚወሳሰበው ሂዊና አሚር ወደዛኛው ቤት ሄደው ሲመለሱ ያዩት ነገር ሲናገሩ ነው። እነሱ እንደሚሉት ከሆነ ወደዛኛው ቤት ሲቃረቡ ልክ እንደዚህ ቤት ያለ ቤት ተመልክተዋል። በመስኮት በኩል ወደ ውስጥ ሲመለከቱ ደግሞ ራሳቸው እራት ላይ ተቀምጠው አግኝተዋል። ይህንን ሲሰሙ በድንጋጤ ይፈዛሉ። ይው ግንባር ላይ ለምን እንደተቆረጠ ሲጠይቅ የነበረውን አያስታውስም። በዚህ መሃል ይው አንድ ማስታወሻ ይጽፍና ወደዛኛው ቤት ወስዶ በሩ ላይ ሊለጥፈው ይሞክራል። ነገር ግን እዚያ ቤት ሲደርስ ልክ እሱ የጻፈው አይነት ማስታወሻ በሩ ላይ ተለጥፎ ያገኘዋል። ይህ ማለት ሌላኛው ሂው ልክ እንደሱ እያሰበ ነው ማለት ነው። አሁን ታሪኩ ወደ ሳይንሳዊ ግምት ይገባል። ከጓደኞቹ አንድ የሆነ ኬቪን በቤቱ ውስጥ የተገኘው አንድ መጽሐፍ ማንበብ ይጀምራል። መጽሐፉ ስለ ሽሮዲንገር ድመት ያወራል። ይህ ቲዎሪ እንደሚለው አንድ ድመት ሳጥን ውስጥ ተዘግቶባት መርዝ ቢቀመጥላት ሳጥኑ እስካልተከፈተ ድረስ ድመቷ በህይወት አለች እና ሞታለች በሚሉ ሁለት እውነታዎች ውስጥ በአንድ ጊዜ ትገኛለች። ኮሜት በፈጠረው ኃይል መዛባት ምክንያት የእነሱም ህይወት ልክ እንደ ድመቷ ሆኗል። ብዙ አይነት እውነታዎች ተቀላቅለዋል። አሁን ጥያቄ ያለው እነዚህ 8 ሰዎች ያሉበት በየትኛው እውነታ ውስጥ ነው የሚለው ነው። ጥርጣሬው ወደ ግጭት ይለወጣል። እያንዳንዱ ሰዎች የሌላው ማንነት መጠራጠር ይጀምራል። ሂው ወደ ሌላኛው ቤት ሄዶ ሲመለስ የያዘው ስልክ ማስታወሱ ያልተሰበረ መሆኑ ይታወቃል። የእሱ ስልክ ግን ተሰብሮ ነበር።
ይህ ማለት አሁን በቤቱ ያለው ህይወት ከመጀመሪያው የነበረው ህይወት አይደለም። ጓደኛሞቹም እርስ በርስ መጣላት ይጀምራሉ። ማን ከየትኛው ቤት እንደመጣ ለማወቅ ይቸገራሉ። አንዱ ሌላው እንደ ባዕድ ማየት ይጀምራል። ራሳቸውን ለመለየት ሲሉ በዘፈቀደ እቃዎች ያሉበት ቦርሳ ያዘጋጃሉ። ነገር ግን እያንዳንዱ እርምጃቸው በሌላኛው ቤት ውስጥ ባሉት ራሳቸው የተደገመ መሆኑን ሲረዱ ተስፋ ይቆርጣሉ። ይህ ሁሉ ምስቅልቅል እንደማያልቅ ትረዳለች። እያንዳንዱ ቤት የራሱ መለያ ቀለም እንዳለው ትረዳለች። አንዳንዶቹ ሰማያዊ ብርሃን ያላቸው፣ አንዳንዶቹ ደግሞ ቀይ። በቤት ውስጥ ያለው ግጭት እየከረረ ሲሄድ አንድ ሌላው መምታትና ማሰር ይጀምራል። ድባቡ ከጓደኝነት ወደ ጠላትነት ይቀየራል። ይህንን ግርግር ጥላ ለመውጣት ትወስናለች። በጨለማ ውስጥ ትጓዛለች። ወደ ተለያዩ ቤቶች ትሄዳለች። ከአንድ ቤት ውስጥ ሰዎች ሲገዳደሉ ታያለች። በሌላኛው ደግሞ ሁሉም በሰላም ሲያወሩ ታያለች። ደስተኛ የሆነ እውነታ መርጣ እዚያ ለመቅረት ትወስናለች። በአንድ ቤት ውስጥ ሁሉም ጓደኛሞች በሰላም ሲሳሳቁ ታያለች። በዛኛው ቤት ያለችው ራሷን በድብቅ መታ ታደንዝዛታለች። ከዚያም ስክሪኑ መኪና ውስጥ ደብቃ ምንም እንዳልተፈጠረ ሆና ከጓደኞቿ ጋር ትስቃለች። በማግስቱ ጠዋት ኮሜታ አልፏል። ሁሉም ነገር ሰላም ይመስላል። ነገር ግን ስልክ ይደውላል። ደዋዩ ደግሞ ራሷ ናት። ያደነዘቻት ትነቃለች ማለት ነው። ታሪኩ እዚህ ላይ ያበቃል።